ሰላም ውድ ተመልካቾቻችን፣ ይህ ሳምንታዊ ጉዞ የተሰኘው ፕሮግራማችን ነው። በዛሬ ቪዲዮ በአዲስ አበባ ሙዚየም ላይ ያየናቸውና የታዘብናቸው ለእናንተ ለአድማጮቻችን ልናስመለክት እዚህ ተገኝተናል። እኔ በረከት ኃይሌና ባልደረቤ እስማኤል ጀማል ነን ያለነው። አብራችሁን ቆዩ። አዲስ አበባ ሙዚየም እንግዲህ ከተመሰረተ ወደ 28 ዓመት ሆኖታል እና እንግዲህ አሁን ያለው ትውልድ ይህን ሙዚየም ለመጎብኘት ያለው ፍላጎት በጣም የወረደ ነው። እኛ በምንጎበኝበት ሰዓት የሚኖሩት አንዳንድ ነጫጮች እና የውጭ ዜጎች ናቸው። አንዳንድና በእድሜ የገፉ ሰዎች እና ወጣቱ ከኳስ ከቁማር ምናምን ባለፈ እንደዚህ ታሪክን የመጎብኘት ፍላጎቱ በጣም ዝቅ ያለ ነውና የፕሮግራማችን ዋና ዓላማ ተመልካቾቻችንን እንግዲህ ስለ ሙዚየሙ ከማሳየት በተጨማሪ ሀገራቸውን እንዲወዱ ፓትሪዮቲዝም ወይም የሀገር ፍቅርን ለማሳደግ ነው ዋና እቅዳችን። እስቲ አንተ ስታስበው አሁን የኛ ከተለያዩ ሀገራት አንፃር የኛ ሙዚየም የመጎብኘት አቅማችን ከሌላ ሀገር ከአውሮፓ ሳይሆን እንዲሁ ከአፍሪካ አንፃር ሲታይ ራሱ በጣም የወረደ ነውና እስቲ ምን ይመስላል አንተ ስታስበው እንደዚህ የወረደ አቅሙ እንዴት ሊመጣ ቻለ? እንዴት እንደዚህ ሊሆን ቻለ? የቱሪዝም አቅማችን በጣም የተዳከመበት ምክንያት ምን ይመስላል? እስቲ በመጀመሪያ ከሌላ ዓለምም አንፃር የኛ በጣም የደከመ ነው ማለት አይቻልም። ምክንያቱም ዓለም አሁን ያለው ትውልድ በተለይ የሶሻል ሚዲያ ከመጣ በኋላ ታሪክን ትላልቅ ሰዎች ሜቢ ከ60 ዓመት በኋላ ያሉ ሰዎች ብቻ ይመስላቸዋል ታሪክና ፖለቲክስን የሚያውቁት ወይም የሚያወሩት። ያ ነገር ይመስለኛልና እንደ ኢትዮጵያ ከማለት አንፃር እንዳለም ነው ይሄ ችግር አለውና በሀገራችን ላይ ይሄን ነገር ለማሳደግ መንግስትም ሆነ ግለሰብ ከፍተኛ አስተዋጽኦ ነው ያለበት። እኛ የሚዲያ ሰዎች ደግሞ ይሄንን ነገር ለማስተካከል በጣም ከፍተኛ የሆነ ስራ ነው መስራት ያለብን እና ደግሞ ይሄን ችግሮችን ለመፍታት መንግስትም ሆነ ሰው በጣም ብዙ ነገር ነው ማድረግ ያለበት እና ወደ አዲስ አበባ ሙዚየም ስንገባ አዲስ አበባ ሙዚየም እንግዲህ በመሀል አዲስ አበባ መስቀል አደባባይ ጋር ነው ስፔሲፊክ መስቀል አደባባይ ጋር ነው የሚገኘውና መግቢያ ለራሱ አሁን ለምሳሌ ኪስን አይጎዳም። የተላሊ ብስኩት ለራሱ አይገዛም። ማሰበርና ሰብር ከፍለው ነው ማለት ነው። ሌሎች ዜጎች ቢሰሙ ከሆነ ኢትዮጵያ ውስጥ ካሌላቸው ሰብር ነው የሚከፍሉትና ከ10 ዓመትና ከዛ በታች ለሆኑ ደግሞ ሁለት ብር እየገቡ መጎብኘት ይችላሉና ብዙ ነገሮች እንግዲህ አላስደነቁንም። በጣም እንግዲህ አንተ እንደምትለው የፕራይሱ ዋጋ በጣም የወረደ ነው። በዚህ ኑሮ ውድነት አንፃር እንደውም 2 ብር ማረጋቸው በነፃ እንደውም ማለት ይቻላል። እስቲ ሌላ ምን የታዘብካችሁ ነገሮች አሉ? የታዘብኩት ነገር አለ። ትራዲኛም የሚዲያ ሰው እንደመሆናችን መጠን ያንን ነገር ወደ ውስጥ ዲፕ ገብተን ሙዚየሙን ብናሳይ ለተመልካች አድማጮቻችን ያ ሙዚየም አንደኛ ገበያ ያገኝ፣ ሁለተኛ ደግሞ እዛ ሄዶ ከመጎብኘት ይልቅ በቪዲዮ ካየኸው እንትኖች እዛ ሄዶ የመጎብኘት እንትን አይነሳሳምና ሰው ደግሞ ትራዲኛው ውስጥ ከላይ ያለውን ነገር እናሳያቸዋለን በቪዲዮ ሄዶ እንዲጎበኙ ነው እናረጋቸው ማለት ነው። በጣም ነው ደስ የሚል ስትገባ ራሱ መንፈስን በጣም ያንጻል። የድሮ የባህላችንን ታሪካችንን በጣም ያስተዋውቃልና በጣም እኔ ራሱ በጣም ደስ ብሎኛል። ይሄን ስትል ገና ከመግቢያው ስንጀምር ከመግቢያው እንዳየናቸው የኢትዮጵያ ማንነት የሚገልጹ ጋሻና ጎራዴዎች ነው ያሉት። ከዛ ጋሻና ጎራዴ ውስጥ ደግሞ ብዙ ነገሮች አሉ የኢትዮጵያ ታሪክ የሚገልጹ እና ከዛ ሌላ ደግሞ በጣም ብዙ ያስገረሙ ነገሮች አሉ። ከዛም ውስጥ ለመቶ ዓመት የቆየ ምንድን ያየነው ጠጅ ነው መሰለኝ። በጣም ነው ቢገርመው አይተናል። በስማ ከዛ ሌላ ደግሞ ብዙ ነገሮች አስደንቀዋል። ግን እኔ ማለት እሱ እንትን አይደለም አልኮል ነገር ስለሆነ አይፈነዳም። በጣም 100 ዓመት ጠጅ ስለሆነ ምንም ነገር ምንም ጠጅ ስለሆነ ምንም ነገር አይሆንምና ሳላ ደግሞ ወደ ነገር ስንገባ ከዛ ከሌሎች ነገሮች ውስጥ አንዱ እንግዲህ ለትራይ ወደ 86 ዓመት የቆዩ እዚህ ጋር ብዙ መሳሪያዎች አሉና ማንክቸር M55 የተባለ በ1895 አሁን እንግዲህ ወደ 131 ዓመት የሆነው መሳሪያ ባይናችን ማየት ይችላል። ሌሎችም እንደዚህ ብዙ አይነት መሳሪያዎች አሉ። እሱ በአብዛኛው እንደው በአውዲያ ጊዜ ምናምን የነበረ የዋለ መሳሪያ እንደነበረ አገልግሏል ነገሮች አውዲያ ጊዜ። ሌላው ደግሞ እንግዲህ ኤክታውራሪ ሀብለ ጊዮርጊስ የልዑል ራስ ዳንበረስ ልብስ የማዕረግ ልብስ ማየት ይቻላል። ልዑል ሀብተ ጊዮርጊስ እንግዲህ ልጅ ሚካኤል ጊዜ የጦር ሚኒስቴር ነበር እና ከሱም በተጨማሪ እንግዲህ ከድሮ ጀምሮ ሲገለገልባት የነበሩ የኢትዮጵያ ወደ ኋላ ከ100 ዓመት ጀምሮ እስካሁን ድረስ ያው አሁንም ባይኖር እስካሁን ድረስ የነበሩት የኖት ብሮችና ሳንቲሞች ማየት ይችላል። እንግዲህ ቪዲዮ ላይ የምታዩት ይሆናል።
እነዛን የመሳሰሉ ሳንቲሞቹ በጣም የሚገርሙ ድንቅ ናቸው። በዛ ጊዜ እንደዚህ ይመረታል ማለት በጣም ያው ኦፍ ኮርስ ሀገር ነው የሚመረቱት፣ ግን ቢሆን ኢኮኖሚያችንን ነው የሚያሳየው። እና ሌሎች ደግሞ በጣም ብዙ ያስገረሙ ነገሮች አሉ። ከዛም ውስጥ አንዱ እንግዲህ ንገረና። ያው እንግዲህ እኔ እንዳልከው ነው ያየሁት በጣም ብዙ የሚያስገርሙ ነገሮችና ብዙ የሚያስደንቅ ነገሮችን አይቻለሁ። ከዚህ ውስጥ ያየኋቸው እንደውም የነ አገልግል በቆዳ የተሸገ ካየው እንደሆነ በጣም በዛ ጊዜ እንደዚህ አይነት አገልግል በጣም ሙቀትና ብርድን ምግቡ ሳይቀዘቅዝ እንደውም በዚህ ዘመን ያሉ መሳሪያዎች ራሱ እንደሱ እኩል መስተካከላቸው በጣም የሚደነቅና እና በዛ ጊዜ የነበሩ ደግሞ ማጌጫዎች ጆሮ ጌጦቹ ከብርና ከወርቅ የተሰሩ ከነሐስ የተሰሩ ጆሮ ጌጦችን በጣም በዚህ ጊዜ ራሱ እንደዛ ይሰራሉ ማለት እኔ በጣም የሚደንቀው በጣም በዛ ጊዜ ከስንትና ስንት ዓመተ ምህረት ከመቶ ዓመት በፊት የነበሩ ጌጣጌጦች በጣም የተዋቡና ያስጋጡ እንዲሁም ምግብ መመገቢያዎች ነበሩ፣ ሽንኪያዎች ነበሩ፣ ማንኪያዎች ነበሩ። በጣም ነው የሚያማምሩት። ንጉሶች ደግሞ የሚበሉባቸው ማንኪያዎች በብር የተሰራ በወርቅ የተሰራ በነሐስ የተሰራ መመገቢያ ነበራቸው። የሚጠጡበትም እቺ ብርሌዋ ነገሯ በብር የተሰራቸው በጣም የሚገርሙና እንደውም ልብ ካለው የነ ቦምብ በጣሊያን ጊዜ የመጣው ራሱ ያ በዛ ጊዜ የግራጃኑ በጣም ነው እሱ በጣም አስገርምኛል። በዚህ ታሪካችንን በዚህ ሁኔታ ማስቀመጣችን በጣም ለወደፊቱም ትውልድ በጣም ይጠቅማል ብዬ ነበር ያሰብኩት። አንተስ ምን ትላለህ? ያው እንግዲህ ሁሉ ነገር እዛ ጋር ያለው የሚያስደንቅና የሚያስገርም እና ግን ሁሉ ይበልጥ የሆነ ነገር ሊያስገርም እንግዲህ ይላልና ከዛ ውስጥ እኔ በጣም የገረመኝ ነገር እንግዲህ ሳንቲሞቹ ናቸው። ሳንቲሞቹ በጣም ነው ያስገረሙ። ለምሳሌ ያህል እንግዲህ የአጼ ዮሐንስ ሳንቲሞች አሉ፣ የአጼ ሚኒሊክ፣ የአጼ ኃይለ ሥላሴ እና የደርግ ሳንቲሞች አሉ። ያው ከኢህአዴግ በኋላ ብዙ ሳንቲሞች ግልጋሎት ላይ ስላሉ ማለት ነው። እና ከዛ ጊዜ ጀምሮ ያሉት ነገሮች እንግዲህ ያሉት በአጠቃላይ ከ19 ወይም ከ1850 እስከ 1991 ድረስ ያሉት ነገሮች ናቸው በዛ ጊዜ ላይ የምናገኛቸውና በዛን ጊዜ የነበሩትን መንግስታቶች አጠቃሎ ይዟል ባለንም ለምን እንደሆነ ባላቅም በደርግ ጊዜ የነበሩ ብዙ ታሪኮች አልተጻፉ ይመስለኛል፣ ወይም ደግሞ ታቀርሶች አልተባሉ። ለምን እንደሆነ ሜቢ ራሱን የቻለ የደርግ አጼ ስላለ ሜቢ እሱ ስላለ ነው የደርግ እንትን እዛ ታሪኮቹ ያልገቡት፣ ወይም ደግሞ የኢትዮጵያውያን ኔጌቲቭ የሆነ አስተሳሰብ ስላለ ይሆናልና እና ብዙ ነገሮችን ጎብኝተናል። ከዛ ተጨማሪ የጎበኘናቸው ነገሮች አሉ። የእጅ ስልክ የስልክ ኦፕሬተር ሲሆን በዛ ዘመን እንግዲህ ግንኙነትን ለማድረግ 30 ደቂቃ ነበር ሲጣራ ወይም እንድትደውል በጣም ያታግል ነበር። 30 ደቂቃ ነው ክብደቱን እንዳይሄው እንግዲህ በምኒልክ ጊዜ ሲመጣ ብዙ አታካራ ውስጥ እንደገባ ሁላችንም እናስታውሳለን። እንግዲህ ይሄ ኢትዮጵያ ውስጥም ሆነ እንዳለም ብዙ ነገሮች ሲመጡ የታወቀ ነገር ነው። ከዛም ውጭ እንግዲህ በድሮ ጊዜ ከሳንቲም ከመምጣቱ በፊት አሞሌ ጫው ተቀረባ አሞሌ ጫው አይተናል። ነገር ለራሱ በጣም የሚገርም ነው። ወደ ቅርብ ደግሞ ስንመጣ እንግዲህ በአጼ ኃይለ ሥላሴ ብዙ የተፈበረኩ ነገሮችን አይተናል። አጼ ዮሐንስም በአጼ ሚኒሊክ እንደዚሁ ብዙ ነገሮችን አይተናል። እንዲሁም ከመግባታችን በፊት ያው ኢትዮጵያውያን እንግዲህ ብዙ በአንበሳ እንታማም ብዙ የአንበሳ እንትኖች አሉ። ልክ እንደገባ አይተው ከሆነ ራሱ የአንበሳና የነብር ቆዳ ቅሪተ አካሎች እንዲሁም የኛ ብርቅዬ እንስሳቶች ምናቸው የነኮኪ የተለያዩ እንስሳቶች ዋሊያ ነው እንጂ እንደሚረል ያላል ጅብ ራሱ ሙሉ ቅሪተ አካሉ ወይ ወጋው አለ ደርቆ ማለት ነው። ጎሽ አለ ከርከሮ አለ። በዚህ ነገር በራሱ በጣም መንፈስን የሚያድስ በዚህ ዲፕሬሽን ውስጥ በገባ ህዝብ መሀል እንደዚህ አይነት ነገር ማየት በጣም ነው ራስን የሚያነሳሳው። እስቲ አንተ አሁን በመጨረሻ የምትለው ነገር ካለ ለትውልዱ እንዲሁም ለአዲስ አበባ ሙዚየም የምታስተላልፈው ያየኸው የታዘብነው ይቀራል ወይም ደግሞ አሪፍ ነው በዚህ ቀጥሎበት የምትለው ነገር ካለ በዚህ ልትጨርስ። ያው ይቀራል የምለው ነገር አድቫይስመንት ወይም የሚዲያ ሽፋን አያገኝም። አሁን እኛ ለምሳሌ ለሚዲያ ሄደን አይተን ነው የመጣነው። ህዝቡ የተለያዩ ሚዲያዎች ጋር አጋርነት በመፍጠር እና የኢትዮጵያ ቴሌቪዥንም ቢሆን ህዝቡን ለማነሳሳት በሚዲያ ብዙ አሁን ሰዎች አዲስ አበባ ሙዚየም የት ነው የሚገኘው የምትለው አንድ ሰው አስቆመጠ ቦታውን ላይ ነው የሚችለው ማለት እና በጣም ሚዲያ ላይ በጣም ይቀራል። በጣም እና ሌሎቹ ደግሞ ጥገና ላይ ከሞላ ጎደል አሪፍ ነው። ትንሽ አንዳንድ መበሳሳቶች ምናምን አሉ፣ ግን እንደ አፍሪካ ይሄ የሚቀር ነው። በጎጎሉ ደግሞ ከዋጋው አንፃር እንግዲህ ቅድም እንደተናገርኩ ነው
በጣም አሪፍ በጣም ጥሩ ነው። መስተንግዷቸው ከሞላ ጎደል በጣም አሪፍ ነው። አሪፍ እዛ ያሉትም ላይቶችም ሆኑ አቀማመጣቸው ቦታዎቹ ራስ አድርገው በቁጥር ነው እንደተለመደው እንግዲህ ምንም አይነት ግርታ ሳይፈጠር የሚያምር አይነት ሁኔታ ነው እቃዎቹን የያዙት። አዎ በጣም እሱ ጋር በጣም ነው የተመቸኝ እና የተቀመጠበት አቀማመጥ ሰው አማራኪ አድርጎ እንዲያይና እና በተርታ ዓመተ ምህረቱን ራሱ ቀደም ብሎ ያሉትን ቀደም እያደረጉ በየዓመተ ምህረቱ ማስቀመጣቸውና እንደ ያለ በእንደዚህ አይነት ውጣ ወረድ ውስጥ በገባች ሀገር ውስጥ ኢኮኖሚያን ቀና ማድረግ ባቃታት ሀገር ውስጥ እንደዚህ አይነት ነገር መመልከት በጣም ነው የሚደነቅ ነውና እኔ በጣም ነው የተመቸኝ። በመጨረሻም እንግዲህ ማሳሰብ ፈልገው በአዲስ አበባ በተለያየ አካባቢያቸው ቦታ የሚገኙ ሙዚየሞችን እንዲጎበኙ እንግዲህ መጋበዝ እንፈልጋለን። ከሳምንት እስከ ሳምንት ቻው።